የፋጡማ ቤተሰቦች ሰላም ናችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? ሰላም ሰላም ብያለሁኝ። በመጀመሪያ ለቤቱ አዲስ የሆናችሁ ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ግቡ። ያው አጠነካክሮኝ እላችኋለሁ። ዛሬ የማሳያችሁ እንዴት አድርገን ለፀጉራችን የሚሆን ቅባት እንዴት አድርገን ማዘጋጀት እንዳለብን ነው ማሳያችሁ። የቅባቶችን አይነቶች በሙሉ እዚህ እንደምታዩት አቅርቢያቸዋለሁ ማለት ነው። የሽንኩርትና የሮዝመሪ ቅባት። ይሄንን ቅባት የማያውቀው ሰው አለ ብዬ አላስብም። ሁላችሁም ታውቁታላችሁ። ዳክ ይሄ የሮዝመሪ ዘይት ነው። ይሄ የእንጅብል ይታያችኋል ብዬ ተስፋ አለኝ። ይሄ የእንጅብል ነው። ወደ ቀደም ይሄም የሮዝመሪ ዘይት ነው። ይሄ እንደምታዩት ጭቃ ቅባት ነው ሁሉም በነገራችን ላይ እና ይህን እንዴት አድርጌ ለፀጉር እንደማዘጋጅ ነው ዛሬ የማሳያችሁ። በጣም 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 አሪፍ የሆነ ፀጉር የሚያለሰልስ የፀጉራችሁን ስር የሚያጠነክር ነውና አብራችሁኝ ሁኑ እስከ መጨረሻው ድረስ። ይሄ ደግሞ ይሄንን ቅባት የማያውቀው ሰው አለ ብዬ አላስብም። ይሄንን ቅባት የማያውቀው ሰው አለ ብዬ አላስብም። አምላ ነው በእንግሊዘኛ የሚለው። ያው ይሄ አምላ የሚል ቅባት በጣም ያው ትንሽ ሽታ አለው፣ ግን በጣም በጣም አሪፍ ነው ልላችሁ ፈልጋለሁኝ። ከምንም በላይ ያው ሽታ አለው፣ ግን የዚህን ጥቅም ልነግራችሁ አልችልም። ፀጉር በጣም ነው የሚያስረዝመው። እንደገና ደግሞ ፀጉር የሚነቃቀል ፀጉር ስር ያጠነክራል ማለት ነው። የፀጉራችንን ስር በጣም ነው የሚያጠነክረው። ያው ትንሽ ግን ይሸታል። እንግዲህ ለሽታው አሁን እኔ ይሄን ለብቻው ያላረኩትኝ ሁሉንም ባንድ አቀላቅዬ ላሳያችሁ ነው እንዴት አድርጌ እንደምሰራ፣ ሽታ እንዳይሸት ማለት ነው። ይሄ ሽታ የዚህን ሽታ ለማጥፋት እናማ ዛሬ እንዴት ነው ይሄንን የዚህን የአምላሙን ሽታ እንዲጠፋ ማረገው። እዚህ ሮዝመሪ አዘጋጅቻለሁ። ይሄ ሮዝመሪ የት ታገኙታላችሁ? ይሄ ሮዝመሪ ያገርቻለሁ ምግብ መስሪያ ነው። ያው ጥብስ በተለይ ጥብስ ለምትሰሩ ልጆች ጥብስ መስራት ትችላላችሁ በዚህ ማለት ነው። እውነት በጣም በጣም አሪፍ ነው። ለፀጉርም እንዴት አድርገን እንደምናዘጋጅ ዛሬ ላሳያችሁ ነው። አብረን እንከታተው። ያው አልከፈትኩትኝም። እስኪ ታያችኋላ። ከዛም እንደዚህ ካዘጋጀነው በኋላ በጣውላ ትንሽ ታናተላልቅ ቆረጥ እናደርገዋለን ማለት ነው። ጣውላ ላይ አድርገን ያው በጣም ትንንሽ ሳናረግ በኋላ ለማጥለል እንዳይቸግረን ቀርጠፍ እናደርገዋለን ማለት ነው። ድስት ውስጥ ስናስገባ እንዳያስቸግረን ብረት ድስት ውስጥ ስናስገባ በጣም ትንንሽም ሳይሆን በጣም ትልልቅም ሳይሆን ለስፋያ ወይም ለማጥለሊያ እንዲመቸን ቀደር አድርገን ነው መቆራረጥ ያለብን ማለት ነው። ከዛም እንደዚህ ከቆራረጥኩትኝ በኋላ ያው እንደዚህ ተውኩትኝ ማለት ነው። ምክንያቱም በኋላ ስለሚጠለል በጣም ማተናነሽ የለብኝም። ያው ድስቴን እንደዛ አቅርቤ ያለሁኝ። ከዛ የቆረጥኩትን ሮዝመሪ ወደ ድስቱ ወይም ወደ ብረት ድስቱ አስገባለሁ ማለት ነው። እንደዚህ እሳቱን ከስር በትንሹ አርጌ በትንሹ አይነ ብታረጉት አሪፍ ነው። እንደውም ከስር የሆነ ነገር ብታኖሩ እንደ ብረት ነገር የማይጎዳው ነገር አሪፍ ነው። ከዛም ያው እንዳያችሁት እሳቱን ከስር እንትን ካልኩኝ በኋላ አምላቅ ወይም አምላ የሚለውን
ዘይት ተጠቀምኩኝ። ከዛ የሮዝመሪ ዘይት አስሊ ነው በነገራችን ላይ የተጠቀምኩት የሮዝመሪ እና አምላው አስሊ ነው። በጣም አሪፍ ነው አምላው። በጣም ለጸጉራችን ለጭንቅላታችን በደንብ አርጋችሁ ሙስትራይዝ አርጋችሁ እንደዚህ በጥፍራችሁ ጸጉራችሁን በደንብ አርጋችሁ ሙስትራይዝ አርጋችሁ ተቀብታችሁት ራሱ ብቻውን ተቀብታችሁት ብትታጠቡት ያው ትንሽ ሽታ አለው፣ ግን በጣም አሪፍ ነው ለጸጉር። ጸጉር ያስረዝማል። ሞክራችሁ እመኑኝ፣ ሞክሩትና ያው ታውታላችሁ። ማየት ማመን ነው። በጣም አሪፍ ነው አምላ ማለት ነው። ቢያንስ በወር ውስጥ ለውጡን ታውታላችሁ፣ እንዴት አድርጎ ጸጉር እንደሚያፋፋና እንደሚያዳብር የጸጉርን የሚነቃቀሉ ጸጉሮችን ስራ እንዴት እንደሚያጠነክራቸው ማለት ነው። እና ከዛም ያው እንደምታዩት ቅባት እየተጠቀምኩኝ ነው። ይሄ የጭቃ ቅባት ነው። በጣም 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 የአምላውን ሽታ እልም አድርጎ ነው ጠረኑን የሚያጠፋው ማለት ነው የሮዝመሪው ቅጠል። ከዛም እንደዛ አርጌ ዶክ የሚለውን ቅባት ተጠቅም ያለው። ከዛ ይሄ ቅባት ማለት ነው። ይሄ ቅባት ብዙዎቹ ሰዎች ጸጉራቸውን ከታጠቡ በኋላ ነው ራሳቸው ላይ የሚቀቡት። እኔ ግን እንደዚህ ነው የምጠቀመው ማለት ነው። ጭቃ ነው ኖርማል ሰው ጸጉሩን ታጥቦ ሲመጣ ነው እንደሚጠቀሙት። እኔ ግን እንደዛ አይደለም የምጠቀመው። እኔ የምጠቀመው እንደዚህ መጀመሪያ ሳልታጠብ በፊት ነው። እና ደግሞ እንደዚህ እዚህ ጋር ሳረገው ማለት ነው እውነቱን ለመናገር ከስር የሆነ ዘይቱ ሲቀዘቅዝ የሆነ እንደ ድንጋይ ነገር ይኖረዋል። እናንተ ሞክሩትማ ማለት ነው። ከምር ሞክሬው ማለት ነው። የሆነ ሻዋ ነገር አለው እና ከስር ገርሞኛል የዚህ ቅባት እንትን ማለት ነው። እናማ እንደዛ አርጌ አሳምሬ ስላቸውን ትክትክ አርጋችሁ በነገራችን ላይ የመኮረፍረፍ ባህሪ ያለው። ከዛም ያው ይሄ ቢስማር ነው ያዘጋጀሁት ወይም ቁርንፍድ ይባላል በኢትዮጵያ። 2 ሚላጋ ቁርንፍድ አዘጋጅቻለሁ። በአረበኛ ቢስማር ይሉታል። ከዛም ይሄን እንደዚህ ካዘጋጀሁኝ በኋላ እሳቱን በትንሹ አርጋችሁ በትንሹ ስላችሁ ያው እንትን ቶሎ የመንኮፍኮፍ ባህሪ ያለው ማለት ነው። ልክ እንደ ሳሙና የመኮረፍረፍ ባህሪ ያለውና እሳቱን ቅንስ አርጉት። ሲኩረፈረፍ እንዳይደፋባችሁ ማለት ነው ጋዙ ላይ። በጣም እንደው መኮረፍረፍ ከጀመረ እፍ ብላችሁ እንኳን አይመለስም ማለት ነው። በጣም የሆነ ግልብጥ ነው የሚለው። በጣም ኮንተን ሳሙና አለው። ልክ እንደ ሳሙና ነው የሚኮረፈረፈውና በጣም አሪፍ ነው ስላችሁ ነው። ያ ደግሞ የሮዝመሪው ቅጠል ይመስለኛል እንደዛ የሚኮረፈረፈው። በጣም ነው የሚኮረፈረፈው። ብቻ በጣም ደስ ይላል ሽታው። ልነግራችሁ አልችልም። ትንሽ እየጨመርኩበት ቢስማር በነገራችን ላይ አንደኛ ለጸጉራችሁ ፎረፎር ላለባችሁ ሰዎች በጣም አሪፍ ነው። ከዛ ያው ዘይቶን አምጥቼ አንደኛውን አይነት ዘይቶን ኦሊኦል በእንግሊዘኛ ኦሊኦል ይባላል፣ በአማርኛ ዘይቶን ነው። ትንሽ ጨመርኩኝ ማለት ነው። እንደዚህ እየተኮረፈረፈ እየተንተከተከ ነው። አሁን እንግዲህ ማለት ነው እሳቱ ትንሽ ሳልሆነ እንደዚህ ኮረፈረፍ በርከት ያለ እሳት ሆነ ዲፍት ነው የሚለው እና ያው እንደዛ አንተክተክ ያወጥቻለሁኝ እኔ። ይሄንን ይመስል ነበር። እንደውም ትንሽ ኮረፋቱ አላለቀም ማለት ነው ተንተክትኮ። ያው እንግዲህ እኔ በቃል ብዬ በዚህ መልኩ አውጥቻለሁ። እዚህ ስፋዬን አቅርቤያለሁ። ይሄ ጠርሙዝ ነው፣ ግዛዝ ነው። ይሄ ያዘጋጀሁት እቃ ግዛዝ ነው። ምክንያቱም ትንሽ ከቆየ ፕላስቲክ ውስጥ ባረገው ደስ ይለኝ ነበረ። ጠርሙዝ ውስጥ ያረኩት እንደጋለ ቶሎ እንዲገለበጥ ስለፈለኩኝ ነው። እና
ትንሽ ከቆየ ሲቀዘቅዝ ስለሚረጋ ማለት ነው። ለዛ ነው እንደዚህ አርጌ አጠላዋለሁ ማለት ነው። እንደዛ አድርጌ ካጠለልኩትኝ በኋላ ያው ቀስ ብዬ እንደዚህ እንደው አበሰስኩት ትላላችሁና ያው እንደዛ ጠለለ ትንሽ ፈሰስ ብሏል። ማድረግ አይቻል እንግዲህ ያከትማል ትላላችሁ። እናማ የዚህን ተጠቅም ያላያችሁ ልጆች ሞክሩ ትላችኋለሁ። እንደውም በተለይ አሁን እዚህ ጋር ማለት ነው ነጭ ሽንኩርት ቢስማ ማን ነው እንትን ቢኖር ኑሮ እኔ ስለሌለኝ እንጂ እናንተ ካላችሁ ማለት ነው እንጅብል ማለት ነው በጣም አሪፍ ነው። እንጅብሉን ፈቅ አርጋችሁ ፍሬሹን እንጅብል አብራችሁ እዚህ ጋር ቅቅል አርጋችሁ እንደዚህ ጥንፈፍ አርጋችሁ ብታወጡት እንዴት እንደሚያምር ማሻአላህ ነግራችሁ አልችልም። እና ይሄንን ይመስላል እንደምታዩት ያው አጥልለዋለሁ ማለት ነው። አሪፍ ነው። እንደዚህ አርጌ ለብዙ ጊዜ ይሆናቸዋል። የቅባታው ለብዙ ጊዜ ለወይም ሃይ ጋይስ በጣም አሪፍ ሆኖ በእንደዚህ አይነት መልኩ ወፈር ያለ ሆኗል ማለት ነው። አሁን እኔ እዚህ ውስጥ ቀንሰዋለሁ፣ ምክንያቱም ይሄንን ማስቀመጥ ፈልጋለሁ ማለት ነው። እንደዚህ ሲቀመጥ ስለሱ ስለሚላዳ በጣም አሪፍ ይሆናል። ግን አሁን እኔ በራሴ ትንሽ ቀንሼ አኖራለሁኝ። ይሄንን ያው እንደምታዩት እንደዚህ የሚያምር ከለር ሆኖ ልስልስ ያለ ብሏል ማለት ነው። ወላሂ እንዴት እንደሚያምር ሽታው እንዴት ደስ እንደሚል ስላችሁ እናማ እንደዚህ ሰርታችሁ ሞክሩ ትላችኋለሁ። ድጅዬ በጣም ነው ቶሎ የመቅለጥ ባህሪ ያለው ልስልስ ያለ ነው የሚሆነው። ፀጉራችሁን እንዴት እንደሚያካፋው እንዴት እንደሚያለሰልሰው እኔ ልነግራችሁ አልችልም። ዙሩ ሞክሩት፣ ጀርቡ ትላችኋለሁ። መጀረባችሁን እንዳታው እንደዚህ ሲቀመጥ ብዙ ጊዜ ሲቀመጥ እሱ ይብላላል። የቁርንፍድ እንትንም ስላረኩበትኝ በጣም ይብላላል ማለት ነው እስከሱ። ከዛም አሪፍ ይሆናል ከፀጉር። ከዛም በኋላማ ገላችሁን ፀጉራችሁን ሳታጠቡ በፊት ሞይስቸራይዝ አድርጋችሁ ፀጉራችሁን አጠርሳችሁ ትጠቀሙታላችሁ። ከዛም ወላሂ ነው የምላችሁ ውሃ ነው የሚሆነው። ውሃ አያችሁት? ውሃ ሁነት ነው የሚል ሽታው ደግሞ ደስ ሲል ልነግራችሁ አልችልም። ሞክሩ ትላችኋለሁኝ። ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ሰላም አለይኩም።